በዚህ ጸሎት ላይ አብረን እንሳተፋለንና በተለይ ሀገራችን የግንቦት 24 9 2018 ዓመተ ምህረት ምርጫ ሰላማዊና ደግሞ ሞዴል ሊሆን የሚችል በዓለም አቀፍ ደረጃ በአፍሪካ ደረጃ እግዚአብሔር እንዲያደርገው ይሄ ጸሎታችን ነውና ይሄ እንዳይሆን ደግሞ በልዩ ልዩ አቅጣጫ በብሔር ተኮር በሃይማኖት ተኮር እንደዚሁም ደግሞ በተለያየ አቅጣጫ ይህንን ኢሜጅ ሊያበላሽ የሚወጣውን ኃይል በጌታ በኢየሱስ ክርስቶስ ስምና ስልጣን እናፈርሳለንና አዶንያስ አይነግስም። እግዚአብሔር የመረጠው ይነግሳል። እግዚአብሔር የመረጠው መሪ ይሆናል። ባለስልጣናት ሁሉ ከሰማይ ከብርሃናት አባት ናቸው። እግዚአብሔር ነው መሪን የሚሰጥ የሚያቆም እሱ ነውና በጌታ በክርስቶስ ኢየሱስ እነግሳለሁ ብሎ የሚታገል የአዶንያስ መንፈስ ከኢትዮጵያ ላይ ይሰበር። ጦርነትን በማወጅ ክፋትን በማወጅ የወጣው የበቀል ኃይል፣ የጨለማው ኃይል፣ የክፋት ጉልበትና ኃይል በጌታ በኢየሱስም የተመታ ይሁን። ምሽግ ሁሉ የፈረሰ ይሁን። በጌታ በኢየሱስ ክርስቶስ ስምና ስልጣን የሰይጣን ኔትወርክ ሚቶ ላይ የወጣ ኢትዮጵያ ምድር ላይ የወጣ የትኛም ኃይል የትኛም ጉልበት ኔትወርኩ የተበጣጠሰ ይሁን። አጀንዳ ሁሉ የፈረሰ ይሁን። አዶንያስ አይነግስም። እግዚአብሔር የመረጠው ይነግሳል። ቃል ተገበለት ይነግሳል። እግዚአብሔር ያለው ይነግሳል። ያልተቆነጠጠ ልጅ አይነግስም፣ ደግሞም አይሆንም። የክፉ አዋጅ ፈርሰዋል። የክፉ አዋጅ ተገልብጧል። በክርስቶስ ኢየሱስ ስም ለሀገሬ፣ ለምድሬ፣ ለኢትዮጵያ ሰላም ይሆናል፣ እረፍት ይሆናል። የሰው ደም አይጠጣም። የጨለመው ኃይል የሰው ሕይወትን አያበላሽም። ደግሞ ምድራችንን ሽማግሌዎችን፣ አዛውንቶችን፣ ወጣቶችን ግራ አጋባም። እግዚአብሔር ኃይሉን መጥቶታል። ስለዚህ የግንቦት 24 9 2018 ዓመተ ምህረት መልካም ምርጫ ዘመን ለሕዝቡ ይሆናል። የሰላምና የረፍት ዘመን ይሆናል። ኢየሱስ ክርስቶስ ከዘላለም ሞት ያድናል። ደግሞም የሀገራችንን እድገት ሰላም እግዚአብሔር ያፋጥናል። ሻሎም፣ ደህና ሁኑ። መልካም ጊዜ ይሁንላችሁ። መልካም የምርጫ ዘመን። ተባረኩ።